ሞኝ ነው መሆን ሞኝ አፍቃሪ ነው። ከዛን ግን ፍቅረኛ ጋ የተጠጋች ሴት ካየው ተረጋጊ። እሺ ቆይ ተቀያየርኩ። ደሰቀን አንቺ ሴትዮ ሜላት ተይኝ ወደዛ ፍቅር ላውራበት። በነገር ትፈልገኛለች በኮመንት አውቃ ማዘር እያለች እንድጮህ እኮ ነው። ለምን አልሽኝ እንድላት እኮ ያኔ ግን ማለት ነው። ግን አሁን ቤት ያለው መኪና ያለው ምናምን ታያለሽ አንቺ ዋሱ አይደለም ክርስቶስን በፍቅር ነው የምታገኝ። እኔ ካፈቀርኩት ለምን ጎዳና አይኖርም? ማርያም ክርስቶስን ካፈቀርኩት እንዴ ኧረ እኔ ውሽቲ ለምን አብረን ሺት አንቸረችርም? ማርያም ክርስቶስን ከወደድኩት ልቤ ከመታለት ጎዳና ለምን አይኖርም? ኖርማል ነው። ግን መኪና ቢኖረውም አልጠላም። ግን እኔ የማስበው ሀብታም ወንዶች እንትን የሆነ ኃይለኛ የሚሆኑ ይመስለኛል። ነው ወይ አልፈልግም። በሪል ላይፍ እኔ ሀብታሙ እንዳልፈልግም ወይም እንደኔ ተመጣጣኝ ህይወት ያለው ሰርቶ የሚኖር እንዴ ሀብታም ቢሆንስ የሚገዛሽ ይመስልሻል? ነው አይ ሀብታም ወንድ ለትዳር አልፈልግም። አሁን አንቺ ብታገቢ የቤት መቤት ነው መሆን የምትፈልጊ ወይስ እየሰራሽ? አረ ምን ነው እየሰራው ነው እንጂ ጎበዝ። እኔ ድሮም ሰራለሁ፣ ስራ ወዳለሁ፣ መቀመጥም አልወድ። እሱ ስራ ባይኖረውስ? አብረን እንሰራለን። እንዴት አሁን እሱ ተጋብታችሁ ምናምን ስራ ፈታ፣ በቃ ስራ አጥቶ ይደብርሻል። ከዛ ቴንኪው ማሪ ጌስቱ ፍላወር እንዴት ስራ አብረን እንፈጥራለን፣ እንሰራለን ፈጥረን። ቴንኪው ማሪ። ስለዚህ በመተጋገዝ ታምኛለሽ ማለት ነው? ኦፍኮርስ እንዴ ግድ ነው። ይሄ እኮ ላይፍ ነው። ግን የሆነ እንዲህ ጠማአ ቢሆን ጠማአ ማለት የሆነ የለም መለወጥ የተራበ ሰው ታውቃለህ? የሆነ መለወጥ የሚፈልግ መስራት የሚፈልግ አይነት ሰው እንደዚህ አይነት ሰው ቢሆን አይላብት። ቴንኪዩ ማሪ ቴንኪዩ ሶ ማች ጋይስ። አንድ ሰው አንድ አበባ። ጸጉርሽ ምን ሆኖ ነው? ምንም ማሪ እያናፈስኩት ነው። ኮፍያውን አድርጌ ግንባሬ እንዳይጎዳ ብዬ ነው። ስለዚህ አሁን እየፈለግሽ ነው ማለት ነው? ኧረ እኔ ምን አፈልጋለሁ? እኔ ስራ ጠውሽዬ በራሱ ፈጣሪ ሲልክልሽ ነው የምትፈልጊው? አሉ እኮ የሆነ ሰውዬ ሲመክር አልሰማህም? የሆነ ሴትዮ ቅድም ስመክር ነበር። ምን አለች? ትዳር አለች። ትዳር እግዚአብሔር ነው የሚሰጠው አሉ፣ ሰው አይደለም። እኔ አሁን ድሮ ናዝሬት ስለሰራው መስተንግዶ ስለሰራው የልጄን አባት የጠበስኩ ይመስለኝ ነበር። ለካ እዛ እንድሰራና እዛ እንድንገናኝ ያደረገው ፈጣሪ ነው። አንተ እና ትዳር ማለት እግዚአብሔር ነው የሚሰጠው። ፈጣሪ ያልፈቀደው ነገርማ አይሆንም። አዎ፣ ስለዛ ፈጣሪ ይስጠኝ። ግን የት አለ ሰውየው? ገና እየተወለደ ነው። ትጸልያለሽ ይስጠኝ ብለሽ? ይማይላ ምን አልክ? ይስጠኝ ብለሽ ትጸልያለሽ? ቀላል ተስማማኝ። ምን አልከኝ? ናቲ ጨርሽ። ትዳር ስጠኝ ብለሽ ትጸልያለሽ? ትዳር ስጠኝ ብዬ እንዲህ ትዳር ብዬ ጸልዬ አላውቅም። ለምን ዋሻለሁ? ክርስቶስን ግን እንትን እላለሁ። አንድ የኔ የምለው ሰው የምደገፍበት ሰው ስጠኝ እላለሁ። ማለት ያ ማለት ትዳር ነው። ያ እንደዛ እላለሁ። እውነት ለመናገር በተለይ አንዳንዴ ህይወት ሲያንገሸግሸኝ እላለሁ የሆነ ባል ቢኖረኝ እኮ እላለሁ። ስንት ኤክስ አለሽ?
ኧረ በእውነቱ እኔ እኮ በእውነት እኮ ፍቅረኛ የለኝም እንዴ። ያንንም ባሌ ባሌ እያልኩ ቆሜ የቀረው እንጂ እኔ የሪል ፍቅረኛ እስካሁን ይዤ አላቅም። የእውነት ፍቅረኛ የለኝም። አትፈልጊም ነው ወይስ ፍቅረኛ ነው? ሳላገኘሽ አላገኘውም። ይሸኩሉብኛል ገና ተዋውቀን። አሁን በባለፈው ሊዲያ ጓደኛዬ ፍቅረኛ አላት ራሽያዊ፣ ኦልሞስት ሊጋቡ ነው አትልም? እና የእሱን ወንድም አስተዋወቀች። ከዛን መጀመሪያ ቀን ምንም አይልም፣ ትንሽ ይጣደፋል፣ ጉራ ያበዛል። ይሄ አለኝ ይሄ አለኝ ይሄ አለኝ ይላል፣ ይነፋካል። ራሻዊ ነው ራሻዊ ነው እሱ። ራሻዊ ነው። ከዛን ያው ትልቅ ሰው ናቸው። ከዛን አንድ ቀን ቅዳሜ ነው ቀኑ፣ ካልጋበዝኳችሁ ብሎ ናይት ክለብ ሄድን ማለት ነው። መጀመሪያ እራት በላንና የእነሱን ሀገር ምግብ የሆነ አባ ጮንጋሮ የመሰለን ያልበላው ምን ቢያልኩ ሊዲያ በላች። እኔ ቅጣል በላው። አንተ ቅጠል በሆነ ነገር እንትን ተደርጎ ያኔ ሰላጣ ማለት ነው። ሰላጣ ቢሱ ነው ላንቺ ጥሩ እያለኝ አንተ ቅጠል የሚያበላ ወንድ እግዚአብሔርን ችጋራ። ከ77 ዓመተ ምህረት ነው መሰለኝ የመጣው ከድርቁ ዘመን። ክርስቶስ ደሜ እንደዛ ቀን ፈልቶ አያውቅም። ጋይስ ትሪፕል እንደዛን ቀን ደሜ ፈልቶ አያውቅም። ከዛ በኋላ ሄድን ጠጣን፣ እየጠጣን ነው። እኔ እህትክ በርሜል በገለብጥ አልሰክርም። ያኔ ከድሮም ከልጅነቴም ስለምጠጣው አልሰክርም። እና ትንሽ ሞቅ አለ መሰለኝ ሰውየው ቤቢ ብሎ እጄን እንዲያዘኝ ማለት ነው። ከዛ ናቲ ክርስቶስን ይሄ እጄን ይዞ አፉስ ቢከተውስ ይሄኛውን እጄን እኮ በላይ ቢ አንቺ ሰው ነው ወይ የቀንጅብ ነው ያስታወቅሽ? ሚዳለኩት አንተ ትሮ ማይሃ እንዳልኩት ዋት ኢዝ ዚስ ክርስቶስን ወራርኩበት አልኩት። ዚስ ኢዝ ባድ ሲንግል ዚስ ኢዝ ዲስሪስፔክት ሚ ዩ ኢት ማይ ሃንድ አንተ አልኩት። ኢት ይሄንን አልኩት። ለውዙን አሳይቼው አጠገቧለ ዋይ ዩ ኢት ማይ ሃንድ አንተ አልኩት። ደሜ ፈልቶ ናቲ ደሜ ፈልቶ። እንደዛን ቀን በህይወቴ ተናድጄ አላቅም። ክርስቶስን እንዴት ቢደፍረኝ ነው ገባክ? ከዛስ ቤቢ አም ሶሪ ቤቢ አም ሶሪ የሆነ የሚሽለጠለጥ ወንድ ይህ ከዛስ እሱ አረጋግታኝ፣ ኧረ አይደለም እንደዚህ አይደለም፣ ወይኔ እንዲህ እኮ እነሱ ፈረንጆች ስለሆኑ ናቸው ምናምን ምናምን አለች። ቁጭ አሉ። አሁንስ እጁ ሊያርፍ ነው። አንዴ እዚህ ጋ ይነካኛል፣ አንዴ እዚህ ጋ ይነካኝ። ይዤ በቦርሳ ወደዛ ወደዛ አልኩት፣ እየጎተተ እያስቀመጠኝ ክርስቶስን። ከዛስ እንዲህ ከቆምኩ ይዞ ጧ ያደረገ ስድ ሰውዬ ስድ ትልቅ ሰው እኮ ናቸው። ይሄኔ ኢትዮጵያ ክርስቶስን በጣም ስድ ብቅ ይነካካካል። 10 ፀጉሬን እየነካካ ባሮካው ያረኩ ኮፍያ ሊወርድ ነው። እኔ ነፍሴ ተጨነቀች። ክርስቶስ 10 እንዲያደርገኛል ጋይስ። እኔ ነፍሴ ተጨነቀች። እንዲህ ነው ያልኩት። አረባ አፍንጫዬ ውሹ ቆመሽ ቀር ያልኩት። አረባ የአበሻ ወንድ በስንት ጣሙ። አንተ ጨዋ እኮ ነው የአበሻ ወንድ እኮ ክርስቶስን እንዲች አይነካክም። እጅህን ለመንካት እኮ ዲሞክራቲክ እኮ ነው ያደግነው እኛ። ክርስቶስን እጅህን ለመንካት እኮ ፍቃድህን ነው የሚጠይቀው። ሳ ጨዋ ናቸው በዚህ ክርስቶስን። ይሄ ሊያስቀምጠኝ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ነው እኔ ጥያቸው ሄድኩ ወደ ቤቴ ሄደረዛ ብየው። ከዛ በኋላ እንገናኝ ሲለኝ ምን አየር ላይ ነው ብሎክ ያደረኩት። ብሎክ ፈልግም አልኩት ክርስቶስን። ገና ሰውዬው ትልቅ ሰው እኮ ናቸው አንተ የፈላባቸው እንዴት እሳቸውማ ቢያገቡኝ እግዚአብሔር ያሳየኝ ውርደት። በየመንገዱ እንሳሳብ ነው የሚሉት እንደ ህንድ ፊልም። አረስ የእጅ ጡንጦ ሰርቶ ለእሳቸው መስጠት ነው። እየጠቡ ይዱ ሰድ ጨምላቃ ጨምልቅልቅ እንዴት እንደሚያስጠሉ ጋይስ። በዘሪ ፀጉሩ እኮ አንድ ጥቁር ፀጉር የለውም፣ እንዳለ ነጭ ነው። ትልቅ ሰው ነው እርግጠኛ ነኝ። እድሜው እርግጠኛ ነኝ 60 የሆነ እሱ ዋሽቶ ነው እንጂ 30 ምናምን ነኝ ይላል። ትልቅ ሰው ናቸው፣ ጨርምጥምጥ ያሉ የድር ቤት ራስ ይመስላል። ይሄማ ይሄ ነው አንተ ነው ይሄ እሳቸው አትበዩ። አረብስ ማአምቦል። እኔ እንደዚህ አይነት ወንድ በህይወቴ ማይቻላቅ
ቀፈፈኝ አልኩ። እኔ መጥቼ ራሴን ነው የጠላሁት። በስመ አብ ወልድ እንዴት እንደጠላኋቸው ስታቸው አትበይ እሺ። አረ የፈላባቸው ብታያቸው እኮ ናቲ በስመ አብ ወልድ ቅሌታም ሽማግሌ። አረ እኔ ያን ቀን ማለት ነው ክርስቶስ እንግሊዘኛ ባቅ ኖሮ የምር በእንግሊዘኛ እርሶ ሰውዬ በጣም የቆሎት ቁሌታም ነበር የምላቸው። እንግሊዘኛ ለማወቄ ይሄ ቁሌታም ምናምን አላቅበትም ክርስቶስን እንጂ ቁሌታም በእንግሊዘኛ ባቅ ያን ቀን። አረ በስመ አብ ሴሚዩ አረ ልክ ነው የነገርኩት። ያኔም ግን ቶልካፍክ አረ ያላልኩት ጉድ የለም። በስመ አብ በጣም ነው የተናደድኩት። ዚስ ኢዝ ዲስሪስፔክት ሚ አልኩት ደጋግሜ። ይሄ የንቀት ነው ዩኖሚ አልኩት። ዩኖሚ አልኩት እና ወንዶቹ ዱርዬ ናቸው ፈረንጆቹ ማለት። ከዛ በኋላ ህርም አልኩ። ድሮም እንዲሁ ፈራለሁ። በቃ ጭራሽ አስጣሉ። ቁሌታም ብታቂ ኑሮ ግን የዛን ቀን ልክ አስገብተሽው ነበር። አረ በስመ አብ ስድ በመቁረቢያቸው ሰዓት ተራሸይ እኮ ነው። ማን ያቆርባል? ባይሰክር ግን ጥሩ ሰው ነበረ። አረ ሳይሰክርም ሰውዬው የሰከሩ ናቸው። አይታጥይዘ አረ በስመ አብ እኔ አገባሻለሁ። ይሞላኛል። እኔማ ሮሚዮን አገኘው ብዬ እኔ ጁሌቷ ስንጀላጀል ሄጄ ሰውዬው እናቴ በምንኛ ነው የሚያዋራው? በእንግሊዝኛ ነው የሚያዋራው።